በኢትዮጵያ የሪል ስቴት ገበያው በሕዝብ ዘንድ ያለው እምነት እያሽቆለቆለ ነው ተባለ። በኢትዮጵያ ለ3 አስርት ዓመታት ያለ ተቆጣጣሪ አካል ሲንቀሳቀስ የቆየውና በተደጋጋሚ ገንቢዎች ቃል በገቡት ጊዜ ቤቶችን ባለማስረከባቸው የሕዝብን እምነት ያጣው የሪል ስቴት ዘርፍ በገበያው እንዲቆይ ከተፈለገ ለውጥ እንደሚያስፈልገው ተጠቁሟል። በዚህ መሰረት በቅርቡ የኢትዮጵያ የሪል ስቴት ገንቢዎች ማህበር ተቋቁሞ አባላቱን በራሱ ለመቆጣጠር ማቀዱን ይፋ አድርጓል። ማህበሩ በኢትዮጵያ ግንባታ ዘርፍ ውስጥ ታዋቂ በሆኑ ግለሰቦች የተመሰረተ ሲሆን የሪል ስቴት ገበያው አደገኛ የሆነ መምጣቱንና የሕዝብ እምነት ማሽቆልቆሉን አጽንዖት ሰጥቷል። ይህን ችግር ለመፍታትም ከሚመለከታቸው የመንግስት አካላት ጋር በቅርበት በመስራት የዘርፉን ልማት ለማፋጠንና ኢንቨስትመንትን ለመሳብ አቅዷል። መስራቾች የዘርፉን ስም ለመጠበቅ ራሳችንን በራሳችን እንቆጣጠራለን፣ እንዲሁም በገንቢዎችና በገዢዎች መካከል የሚፈጠሩ አለመግባባቶችን ለመፍታት የሚያስችል አሰራር እንዘረጋለን ብለዋል። የአዲስ አበባ ዩኒቨርሲቲ የከተማ ልማት ፕሮፌሰር ቶማስ ግርማይ በማህበሩ ይፋዊ ማስጀመሪያ ወቅት ባቀረቡት ጥናት ከግማሽ የሚጠጉ የቤት ገዢዎች ከገንቢዎች ባገኙት ንብረት እንዳልኩ አመልክተዋል። ፕሮፌሰር የሕዝቡ የሪል ስቴት ገንቢዎች ግንዛቤ በአሁኑ ጊዜ አሉታዊ ነው፣ የዘርፉን ገጽታ መስተካከል አለበት ሲሉ አጽንዖት ሰጥተዋል። የቤት እጥረት አሁንም ዋነኛ ችግር ሆኖ በቀጠለበት በዚህ ወቅት የማህበሩ ምስረታ በዘርፉ ታማኝነትና ተጠያቂነትን ለመመለስ ትልቅ ጥረት መሆኑን ባለሙያዎች ገልጸዋል።